አንበሳው እንዴት ነው? ሰላም ነው? እንዴት ነህ? ምንድነው እንደዚህ አጣዳፊ ነው ብለህ አንዴ ይሄንን ጥብስ የሆነ ማወሬ እንደዚሁ በስልክ አላባክነውም ብዬ ነው ቢሮ ድረስ ስበር የመጣሁት። ምንድነው? የምስራች ነው? ምስር ብላ ልበል እንዴ? በደንብ በለኝ እንጂ የሳምሪ የማስታወስ ችሎቷ ሙሉ ለሙሉ ተመለሰ። አትበይ ማርያምን ሙሉ ለሙሉ እንጥፍጣፊ ሳይቀር መቼ? ትናንትና። አይገርምም? በጣም ዋው! እንዴት ደስ የሚል ነገር ነው በእናትህ። በጣም ምን ልበል፣ በቃ እንደዚሁ ስናወራ ነው ያለው። እንዴት እንደተሰፈሰፈች ልነግርህ አልችልም። በቃ ተቃቅፈን ነጋ ማለት ይቻላል። እንደ አዲስ ፍቅሯ ገረሸባት። ዋው! እና ሁሉንም ነገር አስታውሰች ወላጆቿ ምናምን? አዎ እንደ ወላጆቿ ጋር በጣም ናፍቃ ነበር። ወዲያውኑ ነው ያስደወለችኝ። በቃ በየደቂቃው ነው የምትደውልላችሁ። ትላንትናማ በቃ እንዲሁ ሊነጋጋ ሲል ነው የተኛችሁ ማለት ትችላለህ። በጣም ደስ ይላል። ደስ ይላል። በእናትህ ተመስገን ነው ተመስገን። ዋው በጣም ደስ ይላል። መቼ እንዴ በጣም በቃ በቁሜ ደርሼ እመለሳለሁ ብያት ነው የወጣሁት ከቤት። ለሚቀጥሉት 2 ቀናት ከቤት ነው የምሰራው እሷ እንዳይደብራት። በዛ ላይ ደግሞ አየህ የባከደ የፍቅር ጊዜያችንን እንደገና ማካካስ ይሆንልኛል። ያ አንዴ በጣም ደስ እሱ ጥሩ ሀሳብ ባይዘው ማስታወስ ከመጀመሯ በፊት ነው አልጋ ሼር እናደርጋለች። እውነት ግን ነው እንዴ? አዎ ከዚህ በኋላ ሶፋ ላይ መተኛት የለም ብላ ቀውጥ ያደረገችው አንድ ቀን። አሁን ግን በፍቅረኛሞች ውል በደንብ አብረን በጋራ መተኛት ጀምረናል ነው የምልህ እኮ። በጣም ደስ ይላል። እንዴ እጅግ በጣም ነው እንጂ። ስለዚህማ ደስታችን ጽዋችንን በደንብ ማንሳት ያስፈልገናል። ኦፍ ኮርስ በል በቃ ሰሞኑን ተገናኝተን እናወራለን። የግዴታ ዶክመንት ፒክ ላደርግ ብዬ አጭበርብሬ ነው የወጣሁት። በዛውም አንተን ይችን ደስታ ሹክ ልበል ብዬ ነው። ሰሞኑን ተገናኝተን በደንብ እንጫወታለን። በል ቻው። እሺ ቻው። ስራ ገባም እንዴ? እገባለሁ። ትንሽ ነፋስ ነው። በል እሺ